ታሪካችን ደግሞ የታላቁ ዓሊም የማሊክ ኢብኑ ዲናር የተውበት ታሪካቸው ነው። ማሊክ ኢብኑ ዲናር ህይወታቸውን በስካርና በመጠጥ ነበር የጀመሩት። ከዛም በአንድ ጊዜ አግብተው ልጅ መውለድን ተመኙ እና ማገቡ። አላህ አንድ ሴት ልጅ ሰጣቸው። ታዲያ ስሟንም ፋጡማ አሏት። የዛኔ ልባቸው ወደ ኢማን እየተቃረበ መጣ። ውጪ የጠጡ የነበረውን ቤት መጠጣት ጀመሩ። ፋጡማንም ጭናቸው ላይ አድርገው ነበር የሚጠጡት። ታዲያ አንድ ቀን ፋጡማ በ2 ዓመቷ ያለ መጠጡን ገፍታ ደፋችባቸው። የዛኔ አላህ በፋጡማ ተወያለኝ ነው ብለው አሰቡ። ከዓመት በኋላ ፋጡማ 3 ዓመት ሞላት። ከዛም ፋጡማ ሞተች። እናም ድጋሜ እንደበፊቱ መጠጣት መስከር ጀመሩ። ታዲያ አንድ ቀን ሸይጣን ወሰወሰኛሉ። ዛሬ ሰክረው የማታውቀውን ስካር ነው የምትሰክረው አለኝ። እና ምን እሺ ብዬ መጠጣት ጀመርኩኝ። በጣም ሰክሬ ወደቅኩ አሉ። ከዛም በህልሜ ቅያማ የቆመ መሰለኝ። ፀሐይቱ ጠቁራለች። ሰው ሁሉ አላህ ፊት ተሰብስቧል። ባህሩ ይነዳል። የሰው ልጅ ሁሉ ስም ሲጠራ ቆየና ማሊክ ኢብኑ ዲናር ና ለሂሳብ ትፈልጋለህ ተባልኩኝ። ከዛም ትልቅ ዘንዶ ማሳደር ጀመረኝ። ታዲያ እሱን ለመሸሽ ስሮጥ አንድ ሽማግሌ ያገኘሁ። አግዘኝም አልኩት። እኔ አቅሜ ደካማ ነው አለኝ። ስሮጥ የእሳት ጫፍ ላይ ደረስኩኝ። ዘንዶውን ፈርቼማ እሳት አልገባም ብዬ ተመልሼ ስሮጥ ድጋሜ ሽማግሌውን አገኘሁት። አሁንም አግዘኝ አልኩት። አቅሜ ደካማ ነው፣ እስቲ የምትድን ከሆነ ወደዛ ተራራ ሮጥ አለኝ። ከዛም እየሮጥኩኝ እያለ ከተራራው ላይ ህፃናቶች ፋጡማ አባትሽን ዘንዶ ሊበላው ነው ሲሉ ሰማሁኝ። ለካ በ3 ዓመቷ የሞተች ልጅ አለች ብዬ ወደ ፋጡማ ሮጥኩኝ። ፋጡማም ዘንዶውን ገፍታ ጣለችው። እኔም ልጅ ሆይ እስቲ ያ ዘንዶ ምንድነው የሚያባረረኝ አልኳት። እሷም ያ መጥፎ ስራህ ነው አለችኝ። እሺ ያ ሽማግሌው ሳልኳት። ጥሩ ስራህ ነው አለችኝ። ጥሩ ስራህ ደካማ ስለሆነ ከመጥፎ ስራህ ሊያስጥልህ አልቻለም አለችኝ። ከዛም አንድ የቁርአን አያ ቀራችልኝ። እነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰምን የሚለውን አነበበችልኝ። ልክ እኔም ከእንቅልፌ አዎ ጊዜው ደርሷን እያልኩኝ እያለቀስኩኝ ተነሳሁ። ሻወር ወሰድኩኝ። ሱቢ ወደ መስጂድም ሄድኩኝ። መስጂድም ኢማሙ ይህንኑ አያ እየቀሩት ነበር። አልቅሼ ተመለስኩ ይሉናል ታላቁ ኢማም ማሊክ ኢብኑ ዲናር። ታዳኝ ሰው ህዝቡን የሚያስተምሩ ታላቅ ኢማም ሆኑ። ሁሌም ወደ መስጂድ በገቡ ቁጥር አንተ አላህን ያመጽክ ባሪያ ሆይ ወደ ጌታ ተመለስ ይሉ ነበር። ከዚህ ታሪክ ብዙ ነገሮችን እንማራለን። የቱንም ያክል ወንጀላችን ቢበዛ ኢነላህ ገፉሩር ረሂም ነው። ጌታችን አዛኝ ነው። ተውበት የሚያደርጉትን ወደሱ የሚመለሱትን ይወዳል። ሳይመሽብን ተውበት እናድርግ ለማለት እወዳለሁ። ሰላም አለይኩም ወራህመቱላህ።